አሁን ደግሞ በዚህ ኮማንድ ላይ ያለን አንድ ኮምፒውተራችን ላይ ገብተን የዚህ ኮምፒውተር ዩዘሩን ማን እንደሆነ ቼክ ማድረግ እንፈልግ ምን ብለን ነው የምንጽፈው ጥያቄ ፈጥርብናል። ሁ አይ አም አሁን ሁ አይ አም ብዬ ስጽፈው ማን ነው የሚለው ሂሳቢ ዩዘሩ ይህ ብሎ ነው የሚመልስልኝ። የዚህ ኮምፒውተር ተጠቃሚ ማን እንደሆነ የጠየቁት ኢሶ ነው። ኢሶ የሚባለው የኮምፒውተር ዩዘሩ። ስለዚህ አሁን ፋይል አሶሲዬሽን የሚባል ነገር እናያለን። አሁን ይሄ ዩዘሩ ማን እንደሆነ ቼክ ያደረግነው ፋይል አሶሲዬሽን ስንጽፍ ኤኤስኦሲ ስንል አሁን ብዙ ፋይል አሶሲዬሽን አለ። አስቡት እዚህ ጋር ቴክስት ፋይል አለን፣ ቲቲኤፍ ፋይሎች አሉን፣ ቲኤክስኤምኤል ፋይሎች አሉን፣ ፊሞች አሉን። እነኚህ ነገሮች ምንድን ነው አሶሲዬትድ ፋይል ይሰግዛል። ፎር ኤግዛምፕል ኤምኬ4 ፋይል ስትራክቸር ሲሆን ኤምኬ4 ፋይል ስትራክቸር መጠየቅ እንችላለን። የተለያየ ፋይል መጠየቅ ስንፈልግ ምንድነው የምንለው መጀመሪያ ላይ አሶስ ብለን ከጻፍን በኋላ እሱ ደግሞ የራሱ ፋይል አሶሲዬሽን ብሎ ያመጣልኛል ማለት ነው። ስለዚህ ፋይል አሶሲዬሽንን ካወቅን በኋላ ሌላ ታስክ መስራት እንችላለን። እሺ አሁን ስለ ባትሪ መረጃ የፒሲ ውስጥ ያለው ባትሪ መረጃ ማወቅ ፈለግን ምንድነው የምንለው? አሁን ስለ ባትሪ መረጃ ማወቅ ፈለግኩት ፓወር ሲኤፍጂ ባትሪ ሪፖርት ብለን እንጽፋለን። ባትሪ ሪፖርት ብለን ስንጽፍ ባትሪ ሪፖርት በምንጽፍበት ጊዜ አሁን የሆነ ቴክስት ፋይል ጀነሬት አድርግልኛል ማለት አሁን እዚህ ጋር ይታያል። ይሄ ፋይሉ ጀነሬት አድርጎልኛል። አሁን ይሄ ፋይል ኮፒ አድርጌና ምን አደርጋለሁ በዚህ በብራውዘር ላይ ፔስት አድርጌ ቼክ ላድርግ። አሁን የዚህ ባትሪ ኢንፎ እዚህ ጋር ያስቀምጥልኛል ማለት ነው። ይሄ አሁን የባትሪ መረጃው ስፈልግ ምንድነው የሚያደርገው በቀላሉ ፓወር ኤፍጂ ሪፖርት ባትሪ ሪፖርት ብዬ የምጽፍበት ጊዜ የፒሲ መረጃ ሁሉ ያመጣልኛል። በዛ ነገር እናንተ የፓሲውን መረጃ ሁሉ ማወቅ ትችላላችሁ። እንዲሁ ደግሞ የሲስተም ኢንፎርሜሽን አሁን ዊንዶው በዚህ ሲስተም ላይ የዚህ ሲስተም ኢንፎርሜሽን ሲፈልጉ ምንድነው የሚያደርገው ሲስተም ኢንፎ ብዬ ኤንተር ስለው አሁን ሎድ ያደረገ ነው ያለው። ሎዲንጉን ሲጨርስ የዚህ ፒሲ መረጃ ሁሉ ስክሪን ላይ መጥቶ ፔስት አድርግልኛል ማለት ነው። አሁን ሎድ ያደረገ ነው ያለው መጠበቅ አለብን። አሁን ይሄ ነው እዚህ ሲስተም አሁን መጀመሪያ ኦፕሬቲንግ ሲስተም የጀመረው ዊንዶውስ 12 ሆም ነው የሚጠቀመው። ቨርዥን ደግሞ 10 2021 ቢልት-ኢን ነምበር የሚለው ማኑፋክቸር ደግሞ ማይክሮሶፍት ኮርፖሬሽን ነው። ማልቲ ፕሮሰስ ፍሪ እነኚህ ነገሮች ሁሉ ኢሜል ሁሉ እዚህ ያስቀምጥልኛል። እዛ ኤላይት ቡክ የዚህ ሲስተም ሁሉ መረጃ ሲፈልግ ሎጊን ቁጥሮች ፊዚካል ቨርቹዋል ሜሞሪ ሁሉ ቼክ ማድረግ ፈልግ የምጠቀመው ሲስተም ኢንፎ የሚለው ኮማንድ ነው የምንጠቀመው ማለት ነው። ስለ ራሞች ራም እንዳለኝ ማወቅ ፈለግኩ WMIC የሚል ኮማንድ እጠቀማለሁ። ከዛ WMIC ብዬ ስጽፈው ከዛ በዛ ላይ ሲፒዩ እየጽፋለሁ። አሁን ሲፒዩ የምጽፍበት ጊዜ አሁን የሚሉ ይታያል። ሲፒዩ የምጽፍበት ጊዜ ምን የሚያመጣልኝ የኮር ኢንፎርሜሽን ሁሉ ሪዲንግ ስፔስ